ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ የምናየው እጅግ በጣም ወሳኝና በርካታ ዩቲዩብ የከፈቱ አድሰንሳቸውን ሲያገናኙ ታክስ ኢንፎርሜሽን ላይ የሚሳሳቱበትና እንዲሁም ደግሞ ያንን ስህተታቸውን በቀላሉ ለመፍታት የሚችሉበትን ቪዲዮ ነው የምንሰራው ማለት ነው። በመጀመሪያ ያው እዚህ ጋር አንድ ኢረር እዚህ ቻናል ላይ አድሰንስ ሲያገናኝ ወይም ደግሞ ታክስ ኢንፎርሜሽንን ሲሞላ ስህተት ሰርቷል። ይሄ ቻናል ማኔጅ የሚያደርግ ሰው ለምሳሌ እዚህ ጋር አድሰንስ ፎር ዩቲዩብ ይላል፣ እዚህ ጋር አክሽን ሪኳየርድ ይላል። ምክንያቱም there is something to check in your AdSense for YouTube payment account ይላል። ለምሳሌ እቺኛዋን ጎ ይሄው ወደዚህኛው ይወስደኛል። ይሄው ታክስ ኢንፎርሜሽን ላይ ሲሰራ ስህተት አለ። ያንን ስህተት እንግዲህ የግድ ማስተካከል ይኖርብናል ማለት ነው። ስለዚህ ይህን ኤረር ሶልቭ ለማድረግ ቀላል ነው መንገዱ። አሁን ወደዛ እንሄዳለን ማለት ነው። ስለዚህ እዚህ ጋር ሰሚት እንለዋለን። በቀጥታ ወደምናስተካክልበት ቦታ ይወስደናል ማለት ነው። ብዙ ዩቲዩበሮች ወይም ደግሞ ዩቲዩብ አዲስ ከፍተው ታክስ ኢንፎርሜሽን ለመስራት ሲሰሩ የሚሳሳቱበትና እንግዲሁም ደግሞ ዩቲዩብ ላይ ብዙ ጊዜ የተሰሩ ቪዲዮዎች አሉ። ይሄንን ግን እንዳዩት አሰሳ እንደሰራሁት ብዙዎች የሚያስረዱ የሉም። ስለዚህ አሁን በቀላሉ እናያለን ማለት ነው። ይሄው እዚህ ጂሜል ላይ ይሄው እዚህ ጋር እንደምታዩት እዚህ ጋር ጉግል ፔመንት አክሽን ሪኳየርድ ይላል። ዩር ታክስ ፎርም ዋስ ዲክላይንድ እዚህ ጋር ይለኛል ማለት ነው። ዩር ታክስ ፎርም ዋስ ዲክላይንድ እዚህ ጋር ሰሚት ኒው ታክስ ፎርም ይለኛል ማለት ነው። ስለዚህ ኢሜይሌ ላይ ገብቼ ነው ያንን መረጃ ያየሁት። ስለዚህ ቶሎ ኢሜይላችሁን ቼክ ማድረግ ይኖርባችኋል ማለት ነው። ስለዚህ ሰሚት ኤ ኒው ታክስ ፎርም ይላል። እዚህ ጋር ይሄው ወደዚህኛው ወሰደኝ። እንደምታዩት ቅድም እንዳየነው ይሄው እዚህ ጋር አክሽን ሪኳየርድ ይለኛል። ይሄው ሰሚት ሚሲንግ ዶክመንት ይለኛል። ስለዚህ ወደዚህ ይወስደኛል ማለት ነው። ስለዚህ ይሄንን ከማድረጋችን በፊት ያው እንደምታዩት እዚህ ጋር እቺኛዋን ይሄው እቺን አክሽን ሪኳየርድ ይሄው እዚህ ጋር ዲሌት ምልክቷን እነካታለሁ። ከዛ ይሄንን ያመጣልኛል። እዚህ ጋር ዲሌት እለዋለሁ ማለት ነው። ስለዚህ ይሄ መጥቶልኛል ማለት ነው። እዚህ ጋር አዲስ ፎርም ነው የምሞላው። ስለዚህ ታክስ ኢንፎ ይለኛል። ይሄንን እነካለሁ። እሺ ከዛ ይሄው ስታርት ፎርም ከዛ ይሄው እቺን ኔክስት ላለው ማለት ነው። ቬሪፋይ አድርግ ይለኛል። ይሄው ኢሜል ፓስወርድ አስገባውኝ ኔክስት እለዋለሁ ማለት ነው። ያው እንደዚህ አውተንቲኬት አድርጎ ነው ወደዛ የሚገባው። ስለዚህ ቬሪፋይ አደርጋለሁ። ስለዚህ የታክስ ኢንፎርሜሽንን መምላት ጀምራለሁ ማለት ነው። ስለዚህ ይሄው እዚህ ጋር እንደምታዩት ያው ኢንዲቪጁዋል ነው። ይሄው እዚህ ጋር ኢንዲቪጁዋል ብያለሁ። ኢንዲቪጁዋል ወይም ነን ኢንዲቪጁዋል ኢንቲቲ ይለኛል። ኢንዲቪጁዋል ስለዚህ ኔክስት ላለው ማለት ነው። እዚህ ጋር ያው እኛ ያለነው ኢትዮጵያ ውስጥ ስለሆነ እዚህ ጋር ነው እንላለን። በትክክል መምላት ይኖርብናል። ልብ እያላችሁ እዚህ ጋር ያው ዜግነት ስለሌለን ያው ስለዚህ ቲክ አድርገናል። ሶስተኛው ላይ እንሄዳለን ማለት ነው። እዚህ ጋር ሰሌክት W8 ታክስ ፎርም ታይፕ ይሄኛውን W8BEN የምትለዋን እቺን ቲክ እናደርጋለን። ልብ በሉ W/8BEN የምትለዋን ነው እቺን ቲክ የምናደርገው። ከዛ እዚህ ጋር ስታርት W/8BEN ፎርም ይለናል። እቺን ቲክ እናደርጋለን ማለት ነው። ከዛ ወደሚቀጥለው ይወስደናል ማለት ነው። እዚህ ጋር ወደ 7 ምንሞላቸውን ነገሮች ነው የሰጠን። ይሄው የመጀመሪያው አንድ ታክስ አይደንቲቲ አለ። ከዛ እዚህ ጋር ደግሞ ይሄው ሰርቲፋይ ኤንድ ሳይን የሚል አለ። እስከዚህ ድረስ ነው የምንሄደው ማለት ነው። 7ቱን በትክክል መምላት ይኖርብናል። የመጀመሪያው ይሄው ስም ሙሉ ይሄንን የምታደርጉት ሁል ጊዜ መታወቂያችሁ ላይ ናሽናል አይዲ፣ ሌሎች ነገሩ ፓስፖርት ላይ ተመሳሳይ ስም መኖር አለበት ማለት ነው። እዚህ ጋር ይሄው በኦፕሽናል የሆኑ ነገሮችን እዘላለሁ። ካለ ግን ብሞሉ ለእናንተ ይጠቅማል። ስለዚህ እኔ እዘለዋለሁ ማለት ነው። እዚህ ጋር ካንትሪ ኢትዮጵያ ውስጥ አሁን ኢትዮጵያ ሆነን ነው የምንሰራው። ስለዚህ ኢትዮጵያ እዚህ ጋር አለዋለሁ። ኢትዮጵያ አልኩኝ፣ ቀጥዬ እሄዳለሁ። እዚህ ጋር ምንም አይነት ዩኤስ ውስጥ ታክስ ፔየር ስላልሆንኩኝ ወይም ደግሞ እናንተ ካላችሁ መምላት ትችላላችሁ። እኔ ግን ኦፕሽናል ስለሆኑ ዘላችኋለሁ ማለት ነው። ከዛ እዚህ ጋር አንደኛውን በሚገባ ሞልቻለሁ። ስምና ኢትዮጵያ የሚለውን በሚገባ ስለሞላውኝ ኦፕሽናል የሚሉትን ዘልዬ
ወደሚቀጥለው ኔክስት ላለው ማለት ነው። ከዛ በርካቶች ስህተት የሚፈጥሩት እዚህ ጋር ነው። እዚህ ጋር ሁለቱን ነገሮች በጥንቃቄ መሙላት ያስፈልጋቸዋል ማለት ነው። እዚህ ጋር ፐርማነንት ሬሲደንስ አድሬስ እና እዚህ ጋር ሜሊንግ አድሬስን በትክክል ካልሞላን ኢረሩ ያጋጥመናል ማለት ነው። አሁን መሙላት እንጀምራለን። ይሄ አድሬስን ማለት ነው። ፐርማነንት ሬሲደንስ አድሬስ እና ሜሊንግ አድሬሳችሁን ሁል ጊዜ ተመሳሳይ አድርጋችሁ መሙላት የለባችሁም። ብዙ ዩቲዩብ ላይ የምታያቸው ቪዲዮዎች ሁለቱን ፐርማነንት ሬሲደንስ አድሬስ እና እዚህ ጋር ደግሞ ሜሊንግ አድሬስን ተመሳሳይ አድርገው ይሞላሉ። እንደገና ደግሞ እናንተ ፖስታ ሳጥን ቁጥር ኑሯችሁ ይሄን መረጃ መሞሉ ከሆነ እቺን ቲክ አታረጓትም። ስለዚህ ትተዋታላችሁ ማለት ነው። ብዙ ዩቲዩበሮች እዚህ ጋር ስለሚሳሳቱ ፊክስ ወደምናደርገው ኢረር የሚመራቸው ስለሆነ ያንን ሶልቭ በቀላሉ በዚህ መልኩ ማድረግ ይቻላል ማለት ነው። እዚህ ጋር ኢትዮጵያ ብያለሁ። እዚህ ጋር ደግሞ አዲስ አበባ ወረዳ 1 ብያለሁ። ስለዚህ ይሄን አስገብቻለሁ። እዚህ ጋር አፓርትመንት ሲዩት የሚለውን ይሄን ኦፕሽናል ስለሆነ እተዋለሁ። እዚህ ጋር ፖስታል ኮዳችን ያው አዲስ አበባ ስለሆነን 1000 ነው። ሌላ ከተማ ላይ ከሆነን ደግሞ ይለያል ማለት ነው። ስለዚህ እዚህ ጋር አዲስ አበባ እላለሁ ማለት ነው። ሲቲ አዲስ አበባ ነው። ስለዚህ ይሄን ሞልቻለሁ። እዚህ ጋር ፖስታ ሳጥን ቁጥር ስላለኝ ይሄንን ቲክ አላደርገውም። ስለዚህ ይሄን እሞላለሁ ማለት ነው። ስለዚህ ፐርማነንት ሬሲደንስ አድሬስ እንደዚህ ብዬ ሞልቻለሁ። ሲቀጥል ደግሞ ይሄንን ቲክ ካደረጋችሁ ላይ ያለውን መረጃ የያዝልኝ እንደማለት ነው። ስለዚህ ከሜሊንግ አድሬስ ጋር ተመሳሳይ ነው ብላችሁ እያወራችሁ ይሄን ቲክ ካደረጋችሁ ማለት ነው። ስለዚህ እኔ ሜሊንግ አድሬሴን ደግሞ በትክክል እሞላለሁ ማለት ነው እዚህ ጋር። ስለዚህ ፐርማነንት ሬሲደንስ አድሬስን እዚህ ጋር ሞልተናል ይሄው እንደምታዩት ማለት ነው። ከዛ ሜሊንግ አድሬሴን ደግሞ ፖስታ ቁጥሬን አስገብቼ እሞላለሁ ማለት ነው። ብዙዎች የሚሳሳቱበትና ያ ኢረር የሚመጣበት ስለሆነ ነው ማለት ነው። ስለዚህ አንደኛው ኢትዮጵያ ብያለሁ፣ ይሄው ካንትሪ መርጬ፣ ሁለተኛው ደግሞ ፒኦ ቦክሴን አስገባለሁ ማለት ነው። ፒኦ ቦክስ አስገብቻለሁ። እዚህ ጋር አፓርትመንት ሲዩት ኦፕሽናል ስለሆነ ትቻለሁ። እዚህ ጋር ደግሞ እንደምታዩት አዲስ አበባ ላይ ስላለን ፖስታል ኮድ 1000 ነው። ከተማ አዲስ አበባ። ስለዚህ ይሄንን አስገብቻለሁ ማለት ነው። ስለዚህ ይሄው እዚህ ጋር እንደምታዩት ፐርማነንት ሬሲደንስ አድሬስ ይሄው አስገብቻለሁ በዚህ መልኩ ማለት ነው። እዚህ ጋር ፖስታ ሳጥን ቁጥር ስላለኝ እቺን ቲክ አላደረኩም። ፖስታ ሳጥን ቁጥር ሳይኖራችሁ ሲቀር ይሄንን ቲክ ማድረግ ይኖርባችኋል። እኔ ግን ስላለኝ ይሄን ቲክ አላደረኩም ማለት ነው። ስለዚህ ወደ የሚቀጥለው ሄዳለሁ። ይሄን ፖስታል አድሬስ ኢዝ ዘ ሴም አስ ፐርማነንት ሬሲደንስ አድሬስ ብላችሁ ይሄን የምታደርጉ ከሆነ ቀጥታ የላይኛውን የፐርማነንት ሬሲደንስ አድሬስን ለዚህ ይሰጥና ተመሳሳይ ነው ብሎ ይዝባችኋል። ወደዛኛው ኢረር ሊመራን ይችላል ማለት ነው። ስለዚህ እዚህ ጋር ይሄው እንደምታዩት ኢትዮጵያ ብያለሁ። እዚህ ጋር ፖስታል ቁጥሬን አስገብቻለሁ። እዚህ ጋር አፓርትመንት ሲዩት ኦፕሽናል ስለሆነ ትቻለሁ። እዚህ ጋር ይሄው 1000 ነው አዲስ አበባ ላይ ስላለን ፖስታል ኮድ ሌሎች ከተሞች ላይ ይለያል። ስለዚህ ይሄንን ከጉግል ላይ ወይም ደግሞ ከተለያዩ ነገሮች ላይ መረጃ አጣርታችሁ እንደያላችሁበት ሁኔታ ይሄን መሙላት ይኖርባችኋል። ከተማው ደግሞ አዲስ አበባ ነው ማለት ነው። ስለዚህ ይሄንም በጥንቃቄ እዚህ ቦታ ላይ በጥንቃቄ መሙላት ይኖርባችኋል ማለት ነው። እንደዛኛው ኢረር ስለሚፈጥር በርካታ መረጃዎችን ዩቲዩብ ላይ አሰስ ብታረጉ ይሄን ነገር የሚያትቱ የሉም ብዙዎቹ ማለት ነው። ስለዚህ በምን ኢረሩ እንኳን እንደሚመጣ ለመረዳት ብዙ ነገር ማየት ይኖርባችኋል። ዩቲዩብ ላይ ግን ኢረሩ ይህ ነው ማለት ነው። ስለዚህ ብዙ ቪዲዮዎችን ማየት ትችላላችሁ። ኢረሩ ቀላል ነው ፊክስ ለማድረግ ግን አታገኙም። ስለዚህ በዚህ መልኩ ኢረሩን መፍታት ትችላላችሁ ማለት ነው። ስለዚህ አሁን ወደ ሶስተኛው እንሄዳለን። ይሄን ኔክስት እንለዋለን። ታክስ ትሪቲ ላይ ሄዳለሁ ማለት ነው። ያው እኛ ኢትዮጵያ ላይ ስላለን ዩኤስ ላይ ምንም አይነት ታክስ ነገር የሚመለከተን የለም። ስለዚህ እዚህ ጋር ታክስ ትሪቲ ላይ ኖ የሚለውን ቲክ እናደርጋለን። እቺን ራዲዮ ብሏን እቺን ቲክ አድርገን ይሄው እዚህ ጋር ኔክስት ላለው ማለት ነው። አራተኛው ይወስደኛል ማለት ነው። አክቲቪቲስ ኤንድ ሰርቪስስ ፐርፎርምድ ኢን ዘ ዩኤስ ይላል። እዚህ ለጉግልም የሰራ ነው። ሌሎች አክቲቪቲዎችም ስለሌሉ እኛ ስለዚህ ኖ እንልና ቲክ አድርገን ወደ
የሚቀጥለው ኔክስት እንላለን። ስለዚህ ምንም አይነት አክቲቪቲ ወይም ሰርቪስ ኢትዮጵያ ውስጥ ስለሆነ ኔክስት እንለዋለን። ከዛ እዚህ ጋር ደግሞ ታክስ ሪፖርቲንግ ይለናል። በምን አይነት ሁኔታ ሪፖርቱን ላሳያችሁ ነው። ጎ ፔፐርለስ ወይም ደግሞ ጌት ዶክመንትስ ባይ ፖስት ይላል። ስለዚህ እኛ ፔፐርለስ እዚሁ ጋር ይሄን ያሳየን። ስለዚህ እዚህ ጋር አምስተኛዋን ኔክስት እንላለን። ከዛ ወደ ስድስተኛው ይወስደናል ማለት ነው። ስለዚህ ዶክመንት ፕሪቪው እዚህ ጋር እንደምታዩት ይሄን ክሊክ ባደረገው በፒዲኤፍ ይሄን ያሳየኛል። ስለዚህ ይሄንን ቲክ አረገና እዚህ ጋር ኔክስት እለዋለሁ ማለት ነው። እዚህ ጋር የግድ ቲክ ማድረግ ይኖርብኛል። እዚህ ጋር እቺኛዋን ቲክ ማድረግ ይኖርብኛል። ከዛ ይሄን ቁጥር አትነኩትም እንዳለ ይሁን ይሄ ማለት ነው። እዚህ ጋርም ይሄ ኦፕሽናል ስለሆነ አልፈዋለሁ። እዚህ ጋር ይሄንን አካውንት ማኔጅ የሚያደርገው ሰው ባለቤቱ ከሆነ እኔ አሁን ራሴ ማኔጅ ስለማደርገው እዚህ ጋር የስላለው ኦነሩ ሌላ ሆኖ ማኔጅ የሚያደርገው አካል ግን የተለያዩ ከሆኑ ይሄን ያደርጋል። እኔ ግን ራሳችሁ ከሆነ ማኔጅ እያደረጋችሁት ያላችሁት ይሄንን የስ ትላላችሁ። ይሄው አውቶማቲካሊ ይሄን እንዲህ ያደርጓል ማለት ነው። ይሄ ኤሌክትሮኒክ ሲግኔቸር ፎርም ነው። ስለዚህ ይሄው እንደምታዩት እዚህ ጋር ማለት ነው። ስለዚህ የመጨረሻ ነው ይሄ እዚህ ጋር ሰሚት እንለዋለን ማለት ነው። ፕሮሰስ እያደረገ ነው። ይሄው አውቶማቲካሊ እዚህ ጋር አፕሩቭድ ብሏል ማለት ነው። ሁሉ ጊዜ በርካቶች የሚሳሳቱበት ችግር ስለሆነ ነው። ይሄ በእንደዚህ አይነት መልኩ ኤረራችንን ሶልቭ አድርገን እዚህ ጋር አፕሩቭድ መሆን እንችላለን ማለት ነው። ለዛሬ ይህን ቪዲዮ ሰርቻለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ባይ